ጤና ይስጥልኝ። ስሜ ዶክተር አሌክሳንደር በፍቃዱ እባላለሁ። አዲስ አበባ ውስጥ ኃይሌ ጋርመንት አካባቢ ጽናት መካከለኛ ክሊኒክ በሚባል ውስጥ ነው የማገለግለው። ዛሬ ሕጻጽ ትግራይ ውስጥ በተከሰተው የረሃብ አደጋ አረጋውያን እንዴት መመገብ እንዳለባቸው የሚመለከት አጠር ያለ ነገር ለማስረዳት እሞክራለሁ። እንግዲህ በሕጻጽ አካባቢ ያሉት አረጋውያን ይህንን የአመጋገቡን ስርዓት በተመለከተ ለማቅረብ የፈለኩበት ምክንያት በሕክምና የሚባል ነገር አለ። አረጋውያን እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ከረሃቡ ይልቅ መመገቡ ሊገድላቸው ይችላል ይባላል። ምክንያቱም ያ በጥንቃቄ ፕሮፌሽናሊ ሲደረግ ነው የሚጠቅማቸው የበለጠ የሚጠቅማቸው እና ሪፊዲንግ ሲንድሮም የሚባል ከባድ እና ድንገተኛ የሆነ ሞትን የሚያመጣ የአመጋገብ ህመም ስላለ በእንደዚህ አይነት ድርቅ ወይም ረሃብ በሚከሰትበት ጊዜ አረጋውያንን እንዴት እንደምንመግባቸው ለማስረዳት እሞክራለሁ። እንግዲህ ከመጀመሪያው ቀን ጀምሮ ያለውን እናየዋለን አጠር እያደረግን። የመጀመሪያው ፕሪንሲፕል ጎ ስሎው ነው። በጣም በቀስታና በዝግታ ትንሽ እያደረግን ነው መመገብ ያለብን። ይህንም በጣም በጥንቃቄ ማድረግ አለብን። እንግዲህ ስሜታውያን ስለምንሆን እነሱም በጣም መመገብ ስለሚፈልጉ ስለራባቸው ስለጠማቸው ስጠኝ ይላሉ። ቢለምኑን እንኳን መስጠት የለብንም፣ ምክንያቱም ይጎዳቸዋል። እኛም ስሜታዊ እንሆናለን። በጣም ያው ሁላችንም ያየነው ነው። ያኔ እንደምንም ስሜታችንን ይዘን ትንሽ ብቻ መስጠት፣ ፍሪኩዌንሲውን ብቻ መጨመር። እንግዲህ የመጀመሪያው ዴይ 1 እና ዴይ 2 እንዴት ነው የምንሰጣቸው? ይሄ ስታቢላይዜሽን ፌዝ ነው የሚባለው። መጀመሪያ ስታቢላይዝ እናደርጋቸዋለን ወደ መመገቡ እንዲመጡ ማለት ነው። በየ3 ሰዓት ልዩነት በጣም ትንሽ ነው የምንሰጣቸው። በአብዛኛው የምንሰጣቸው ፈሳሽ የበዛበት ምግብ ነው። በጣም ቀጭን እንደ ሾርባ ወይም እንደ ገንፎ አይነት ሆኖ በጣም አቅጥነን እንሰጣቸዋለን። ወተትም ውሃ ጨምረን እኩል ለእኩል ውሃ ጨምረን ወይም ኦአርኤስ እንሰጣቸዋለን። ኦራል ሪሃይድሬሽን ሰዓት ማስመለስና ማቅለሽለሽ ካላቸው በዚህ ሰዓት እናቆማለን ማለት ነው እና በየ2 ወይም 3 ሰዓቱ ይህን እናደርግላቸዋለን። በዚህ በአንደኛው እስከ 3ኛው ባለው ቀን ውስጥ በጣም አስፈላጊ የሆነው ነገር ምንድነው? ቫይታሚን ነው። ሰውነታቸው እንግዲህ አቁሟል፣ ስራ ኦልሞስት አቁሞ ነበረ። ስለዚህ ቫይታሚን ቢ1 በተለይ ታያሚን የሚባለው ቫይታሚን ቢ1 እሱን ካላገኘን ደግሞ መልቲ ቫይታሚንስ ያሉበት ክኒኖች በቀላሉ ሊገኙ ስለሚችሉ እነሱን እንሰጣቸዋለን። አለበለዚያ የልባቸው ፌለር ይኖራል፣ ሃርት ፌለር ይኖራል፣ ወይም ደግሞ የአንጎላቸው ብሬን ዳሜጅ ይኖራል እና ሊሞቱ ይችላሉ። ስለዚህ በጣም በጥንቃቄ ነው ይህንን መስጠት ያለብን። ሌላ ከ3ኛው ቀን እስከ 7ኛው ቀን የምንሰጣቸው አመጋገባችን እንዴት ነው? የተፈጩ እንደ ገንፎ የተሰሩ ድንች ወይም ሙዝ፣ ባናና ወይም ምስር ሊሆን ይችላል። ወተትም አሁን ልንጀምርላቸው እንችላለን። እስከ 3ኛው እስከ 7ኛው ባለው ቀን ውስጥ እስከ 7 ቀን ድረስ ግን ማስወገድ ያለብን ምግቦች አሉ። በጣም ስብ የበዛባቸው ምግቦች፣ የተጠበሱ ምግቦች፣ በጣም ፕሮቲን ያለባቸው ምግቦች እና በጣም ስኳራማ የሆኑ ጁሶች፣ እነዚህ የምንሰጣቸው ማቆም አለብን። እስከ 7ኛው ቀን አይሰጥም። ከዚያ በኋላ ከ1 ሳምንት በኋላ ሪከቨሪ ፊዲንግ ይባላል። አሁን ስታቢላይዝድ ሆኗል። አሁን ሪከቨር እንዲያደርጉ ሰውነታቸው ምግብ እንደሚያገኝ እንደሚፈልግ ይህንን አውቀናል። ስለዚህ እንደሚያገኝም አስረድተነዋል ማለት ነው ለሰውነት። አሁን ሪከቨር ማድረግ ይጀምራል፣ ወደ በፊቱ መመለስ ይጀምራል ማለት ነው። በዚህም ጊዜ ፕሮቲንስ መጀመር እንችላለን። እንደ እንቁላል ወይም ደግሞ ስጋ ወይም ደግሞ ሌጊዩምስ እንደ ባቄላ፣ አተር፣ ሽምብራ የመሳሰሉትን መስጠት እንችላለን። እንግዲህ
ይህንን እየተጠነቀቅን ነው። ትንሽ ትንሽ ነው የምንሰጣቸው። ምክንያቱም ወደ ኖርማል የሚመለሱት በኋላ ከ2 ከ3 ሳምንት በኋላ ነው እና በዚህ ጊዜ መርሳት የሌለብን ስቲል ሃይድሬሽን ነው። በቂ ፈሳሽ መስጠት አለብን። በቂ ፈሳሽ ሆኖ ትንሽ ትንሽ ማለት ነው። ነገር ግን ፍሪኩዌንሲው የበዛ በየ2 ወይም በየ3 ሰዓት ልዩነት ሆኖ ነገር ግን ፈሳሽ መስጠት አለብን። በኃይል በግዴታ መስጠት የለብንም። አልፈልግም አልጠጣም ካሉ ማቆየት፣ ቆየት እያልን እየቆየን በጣም ሰው ያስፈልጋል። በዚህ ጊዜ ትሪት በምናደርጋቸው ጊዜ በጣም ሰው ያስፈልጋል። ሌላ የአደጋ ምልክቶች የምናያቸው የአደጋ ምልክቶች አሉ። ለምሳሌ የእግር ወይም የፊት ማበጥ፣ የትንፋሽ ማጠር፣ የቸስት ፔን እንደዚህ በግራ በኩል በተለይ ወጋኝ ካሉ፣ ብዥ የሚልባቸው ወይ ደግሞ እንደሚጥል ህመም የሚያደርጋቸው ከሆነ ወይም በጣም የሚደክማቸው ከሆነ ማቅለሽለሽ፣ ማስመለስ ካላቸው ይሄ ቅድም እንዳልነው ለልብና ለአንጎላችን ስራ ቫይታሚን ቢ1 ታያሚን በጣም ኢምፖርታንት ስለሆነ ይህንን ካልሰጠናቸው የሪፊዲንግ ሲንድሮም የሚባለው ወዲያው የሚገድለው በሽታ ወይም የልብ መድከም ወዲያው ህይወታቸውን ሊያሳጣቸው ይችላል ማለት ነው እና መጠንቀቅ አለብን። ስፔሻሊ እንግዲህ በዚህ ጊዜ በአረጋውያን ኮንሲደር ማድረግ ያለብን ከግምት ውስጥ ማግባት ያለብን ነገሮች ምንድን ናቸው? እንግዲህ ልባቸውና ኩላሊቶቻቸው ደክመዋል፣ እንደ ወጣት አይደሉም። ስለዚህ ለከፍተኛ የሆነ አደጋ የተጋለጡ ናቸው። ያው የጥርሳቸውን መጎዳት አለ። ስለዚህ የምንሰጣቸው ምግቦች ከዛ አንጻር ከዛ አኳያ ነው ልንሰጣቸው የሚገባው። ሌላ ጥማታቸውን የውሃ ጥማታቸውን ሴንስ ላይ ያደርጉ ይችላሉ። ስለዚህ እኛ 2 ሰዓት 3 ሰዓቷን እየጠበቅን ትንሽ ትንሽ ውሃ በማንኪያ ነው የምንሰጣቸው፣ በሾርባ ማንኪያ እና ለኢንፌክሽን የተጋለጡ ናቸው። ይህንን መጠንቀቅ አለብን። እንግዲህ ሐኪሞች ከመጡልን በተለይ አሁን ከመቀሌ ይመጣሉ የተባሉት ሐኪሞች ከመጡ መሳሪያዎቻቸውን ይዘው እሱ በጣም ጥሩ ነገር ነው። እኔ ፎስፌት ሌቭል፣ ፖታሽየም፣ ማግኒዥየም እና የታያሚን ቫይታሚን ቢ1 ያልነው የእነሱን ሌቭል መለካት ያስፈልጋል እና እሱን ማስተካከል ያስፈልጋል ማለት ነው። አመሰግናለሁ።